ከዛች አፈር ፈጠርናችሁ ወደዛች አፈር እንመልሳችኋለን ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው ኩራት ለአላህ ብቻ እንደ ልብ ባችል መራመድ አልኢዙ ኢዛሪ ብሏል አላህ ልቅና ኩታይናት ብሏል ኩራት ለአላህ ብቻ የሚሰጥ ለዚህም ነው ነብዩ አለይሂ ሰላቱ ወሰላም لا يدخل الجنة من كان بتهون يلقى قرنيا በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም ሰውን በዱንያ ሲፈትን ለሰበብ ነውና ሊሞክር በትዕግስት ላይ ሳትና